አጵሎስ በቆሮንቶስ በነበረበት ጊዜ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። በዚያም አንዳንድ ደቀ መዛሙርትን አግኝቶ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን? አላቸው። እነርሱም አልተቀበልንም፣ እንዲያውም መንፈስ ቅዱስ መኖሩን እንኳ አልሰማንም አሉት። ጳውሎስም ታዲያ በምን ተጠመቃችሁ? አላቸው። እነርሱም የዮሐንስን ጥምቀት አሉት። ጳውሎስም የዮሐንስ ጥምቀትማ የንስሐ ጥምቀት ነበር። ዮሐንስም ራሱ ሰዎች ከእርሱ በኋላ በሚመጣው በኢየሱስ እንዲያምኑ ተናግሯል አላቸው። እነርሱም ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በላያቸው በጫነ ጊዜ መንፈስ ቅዱስ ወረደባቸው። በሌሎች ቋንቋዎች ተናገሩ፣ ትንቢትም ተናገሩ። ሰዎቹም በአጠቃላይ 12 ያህል ነበሩ። ጳውሎስም ወደ ምኵራብ እየገባ ስለ እግዚአብሔር መንግሥት እየተነጋገረና እያሳመናቸው 3 ወር ሙሉ ምንም ሳይፈራ ፊት ለፊት ይናገር ነበር። አንዳንዶቹ ግን ግትር በመሆን ለማመን ፈቃደኞች አልነበሩም። የጌታንም መንገድ በገሃድ ያጥላሉ ነበር። ስለዚህ ጳውሎስ ትቷቸው ሄደ። ደቀ መዛሙርትንም ለብቻቸው ወስዶ በጢራኖስ የትምህርት አዳራሽ ውስጥ በየዕለቱ ያነጋግራቸው ነበር። ይህን ማድረጉንም 2 ዓመት ስለቀጠለ በእስያ አውራጃ ይኖሩ የነበሩት የአይሁድና የግሪክ ሰዎች ሁሉ የጌታን ቃል ለመስማት ቻሉ። እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቅ ታምራትን ያደርግ ነበር። መሐረብ ወይም ሰውነቱን የነካ ጨርቅ እንኳ ወደ ሕመምተኞች ሲወስዱ በሽታቸው ይለቃቸው ነበር። ርኩሳን መናፍስትም ይወጡ ነበር። እየዞሩ አጋንንትን ያስወጡ ከነበሩት አይሁድ አንዳንዶቹ ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛችኋለሁ እያሉ የጌታን የኢየሱስን ስም ርኩሳን መናፍስት በያዟቸው ሰዎች ላይ ለመጥራት ሞከሩ። የአይሁዳዊው የካህናቱ አለቃ የአስቄዋ 7 ወንዶች ልጆችም ይህንኑ ያደርጉ ነበር። ርኩስ መንፈሱም ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ ግን እነማን ናችሁ? አላቸው።
ከዚያም ርኩስ መንፈስ ያደረበት ሰው ዘሎ ያዛቸው፣ በረታባቸው። እጅግ ስላየለባቸውም ቤቱን ጥለው ራቁታቸውን ሸሹ። ይህም በኤፌሶን በሚኖሩት በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ ሁሉም ፍርሃት ያዛቸው። በዚህም የጌታ የኢየሱስ ስም ተከበረ። ካመኑትም ሰዎች ብዙዎቹ እየቀረቡ ክፉ ሥራቸውን በግልጽ ተናዘዙ። ሲጠነቁሉ ከነበሩትም መካከል ብዙዎች መጽሐፋቸውን ሰብስበው በማምጣት በሕዝብ ፊት አቃጠሉ። ዋጋቸውም ሲሰላ 50,000 ብር ያህል ሆኖ ተገኘ። በዚህ ሁኔታ የጌታ ቃል በኃይል እያደገና እያሸነፈ ሄደ። ይህ ሁሉ ከሆነ በኋላ ጳውሎስ በመቄዶንያና በአካይያ በኩል አልፎ ወደ ኢየሩሳሌም ለመሄድ በመንፈስ ወስኖ እዚያ ከደረሱ በኋላ ሮምን ደግሞ ማየት አለብኝ አለ። ከረዳቶቹም ሁለቱን ጢሞቴዎስንና ኤርስጦንን ወደ መቄዶንያ ልኮ እርሱ ራሱ ግን በእስያ አውራጃ ጥቂት ቀን ተቀመጠ። በዚህ ጊዜ ስለ ጌታ መንገድ ታላቅ ሁከት ተፈጠረ። ድሜጥሮስ የተባለ አንድ የብር አንጥረኛ የአርጤምስን ቤተ መቅደስ ምስሎች ከብር ቀጥቅጦ እየሰራ ለሰራተኞቹ የሚያስገኘው ገቢ ቀላል አልነበረም። እርሱም እነዚህን ሰራተኞችና በተመሳሳይ ሙያ የሚተዳደሩትን ሌሎቹን ሰዎች በአንድነት ሰብስቦ እንዲህ አላቸው፣ ሰዎች ሆይ ይህ ሥራ ጥሩ ገቢ እንደሚያስገኝልን ታውቃላችሁ። ይህ ጳውሎስ የተባለ ሰው በኤፌሶን ብቻ ሳይሆን በመላው የእስያ አውራጃ የሚገኘውን በርካታ ሕዝብ እያሳመነ እንዳሳታቸው ይኸው የምታዩትና የምትሰሙት ነገር ነው። በሰው እጅ የተሰሩ አማልክት በፍጹም አማልክት እንዳልሆኑ ይናገራልና። የዚህ የሥራችን መልካም ስም ከመጉደፉም በላይ መላው እስያና ዓለም የሚያመልካት የታላቋ አርጤምስ ቤተ መቅደስም ዋጋ ቢስ ይሆናል። ደግሞም ገናናው ክብሯ ይዋረዳል። ሰዎቹም ይህን በሰሙ ጊዜ ክፉኛ ተቆጥተው የኤፌሶኗ አርጤምስ ታላቅ ናት እያሉ ይጮኹ ጀመር። ወዲያውም በከተማው ሁሉ ሁከት ተነሳ። ሕዝቡም አንድ ላይ በማበር የመቄዶንያ ተወላጅ የሆኑትንና ከጳውሎስ ጋር ይጓዙ የነበሩትን ጓደኞቹን ጋይዮስንና አርስጥሮኮስን ይዘው ወደ ጨዋታ ማሳያው ስፍራ እየሮጡ ገቡ። ጳውሎስም ወጥቶ ሕዝቡ ፊት ለመቅረብ ፈልጎ ነበር። ደቀ መዛሙርት ግን ከለከሉት። ከአውራጃው ባለሥልጣናት አንዳንድ ወዳጆቹ እንኳ ጳውሎስ ወደ ጨዋታ ማሳያው ስፍራ ደፍሮ እንዳይገባ ሰው ልከው ለመኑት። ጉባኤውም ተበጣብጦ አንዱ አንድ ነገር ሲናገር ሌላውም ሌላ እየተናገረ ይጯጯህ ነበር። አብዛኛውም ሰው ለምን እዚያ እንደተሰበሰበ እንኳ አያውቅም ነበር። አይሁድም እስክንድሮስን ከሕዝቡ መካከል ገፍተው ወደፊት ባወጡት ጊዜ አንዳንዶቹ እንዲናገርላቸው ጮኹ።